ሰላም የእግር ኳስ አድናቂዎች፣ ዛሬ ስለ እንግሊዝ ታላቅ ክለብ፣ ስለ ታሪክ፣ ስለ ድንቅ ተጫዋቾችና ስለ ያልተሸነፈው ዘመን እንነጋገራለን። እንኳን ወደ አርሰናል ፉትቦል ክለብ ሙሉ ታሪክ በደህና መጡ። አርሰናል በ1886 ተመሰረተ። መጀመሪያ የጦር ፋብሪካ ሰራተኞች ተቋቋመ። በደቡብ ለንደን ወልዊች አካባቢ ተመሰረተ። በዚያ ጊዜ የወልዊች የነበረውን ትልቅ የመንግስት ጦር መሳሪያ ፋብሪካ ነበረ። በዚህ ፋብሪካ የሚሰሩ ሰራተኞች በስራ ቀን ከባድ ስራ ይሰሩ ነበር። ከስራ በኋላ ግን መዝናኛና የስፖርት ለማድረግ ፈለጉ። በ1886 አንዳንድ ሰራተኞች ተሰብስበው እግር ኳስ ቡድን መመስረት ፈለጉ። የመጀመሪያ ቀን ዲያል ስኩዌር ብለው ሰየሙት። ዲያል ስኩዌር የፋብሪካው ክፍል ስም ነበረ። ከዚያ በኋላ ስሙን ሮያል አርሰናል አደረጉ። በኋላ አርሰናል ብሎ ቀረ። ለምን ጉነርስ ተባለ? ፋብሪካው የጦር መሳሪያ፣ ታንክ፣ መዳፍ መሳሪያ ስለሚያመርት መድፍ ወይም ደግሞ ካኖን ምልክት ተደረገ። ዛሬም በክለቡ ሎጎ ላይ የመድፍ ትታያለች። በ1913 ክለቡ ወደ ሰሜን ለንደን ተዘዋወረ። ይህ ውሳኔ የክለቡን ታሪክ ለዘላለም ቀየረ። በ1900ዎቹ መጀመሪያ ክለቡ ከባድ ገንዘብ ችግር ገጠመው። ምክንያቱም ወልዊች በዛ ጊዜ ሩቅ ነበረ። የተመልካቾች ብዛት ቀነሰ፣ ገንዘብ ገቢ ያነሰ፣ ክለቡ እስኪዘጋ ድረስ ደርሶ ነበረ። ክለቡን ያዳነው ባለሀብት ሄነሪ ኖሪስ፣ እርሱ ክለቡን ገዛ እና ወደ ሰሜን ለንደን ማዘዋወር ወሰነ። ሃይበሪ ስታዲየም በ1913 እስከ 2006 ድረስ የክለቡ ቤት ነበረ። እዚህ ብዙ ዋንጫዎች ተነሱ። የቴሪ ሄነሪ እና ሌሎች ታላቅ ጨዋታዎች ታሪክ እዚህ ተጻፉ። ኢሜሬትስ ስታዲየም በ2006 ተከፈተ። 60,000 ተመልካቾችን የመያዝ አቅም ያለው ዘመናዊ ታላቅ አስደናቂ ስታዲየም ነው። አርሰናል 13 ጊዜ የእንግሊዝ ሊግ አሸነፈ፣ 14 ጊዜ ኤፍኤ ካፕ አሸነፈ። ይህም ከሁሉም ብዙ ነው። በ1930ዎቹ ወርቃማ ዘመን ነበሩ። ከዚያ በ1989 አስደናቂ የሊግ አሸናፊዎች ነበረ። ቴሪ ሄነሪ ከ2003 እስከ 2004 በዚያ ዘመን 30 ጎሎች አስቆጠረ። የክለቡ ከፍተኛ ጎል አስቆጣሪ ነበር። ዋንጫው ሲነሳ ዋና ኮከብ ግብ አግቢ እርሱ ነበረ። ጨዋታውም ከሊስተር ሲቲ ፉትቦል ክለብ ጋር ነበረ። በ1989 የሊግ ድል ታሪካዊ ግጭት ከሊቨርፑል ፉትቦል ክለብ ጋር የመጨረሻ ጎል ያስቆጠረው ሚካኤል ቶማስ በመጨረሻ ሴኮንዶች ጎል አስቆጠረ። ይህ ለክለቡ ታላቅ ድል ነበረ። በ1998 የሊግ ድል ዋና ጎል አስቆጣሪ ዴኒስ በርካምፕ እና ላን ዌይት ነበሩ። ጨዋታውን አድርጎ የነበረው ከኤቨርተን ፉትቦል ክለብ ጋር ነበር። የኢንቪንሲብልስ ታሪክ በ2003 እስከ 2004 ዓመት 38 ጨዋታ በዜሮ ሽንፈት። ይህ ታሪክ እስካሁን አልተደገመም። ይህንን ታሪክ የመራው አርሴን ቬንገር በ1996 እስከ 2018 ክለቡን አስተዳደረ። አዲስ የምግብ ስርዓት፣ አዲስ ስልጠና፣ አዲስ መንገድ አመጣ። ሄነሪ የክለቡ ከፍተኛ ግብ አግቢ፣ ፍጥነትና ብልሃት፣ ዴኒስ በርካምፕ ድንቅ ቴክኒክ፣ ፓትሪክ ቪዬራ ደግሞ ኢንቪንሲብልስ ካፒታል፣ ቶኒ አድማስ እውነተኛ መሪ ተብለው ተደንቀዋል። አሁን ላይ ክለቡን የሚመራው ሚካኤል አርቴታ በ2019 ጀምሮ ኮች ነው። ወጣቶችን በማበረታታት የአሁኑ ኮከቦች ቡካዮ ሳካ፣ ማርቲን ዴግራድ፣ ዴክሎን ራይስ አሁን ለፕሪሚየር ሊግ ዋንጫ እየተወዳደረ ይገኛል። ይህ ነበር የአርሰናል ታሪክ፣ ከሃይበሪ እስከ ኤሜሬትስ፣ ከሄነሪ እስከ ሳካ፣ ከቬንገር እስከ አርቴታ ድረስ። ውድ ተመልካቾቼ አብራችሁን ስለቆያችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ከወደዳችሁት ላይክ በማድረግ ተባበሩኝ።